ስ 5 ከቁጥር 10 እንደሚለው ስለ ጽድቅህ የሚሰደዱ ብፁዓን ናቸው ይላል። ወንድማችን ጋዜጠኛ አሉላ እኛ ባለማተብ ኦርቶዶክሳውያን ሁሌም ከጎንነን በእምነቱ ምክንያት ከሥራ ገበታው በመባረሩ እኛ ኦርቶዶክሳውያን ዛሬም ድምጻችንን አጥፍተን ያለነው። ሁላችሁም ባለማተብ ኦርቶዶክሳውያን ኮመንት ላይ እየገባችሁ ወንድማችን ከጎንነን እያላችሁ ጻፉልኝ። ይህ አጸያፊና ነውረኛ ተግባር ተቀርፎ ወንድማችን ወደ ሥራ ገበታው መመለስ አለበት። ኦርቶዶክስ ተዋሕዶ ዛሬም ነገም ከነጎዳም እማናፍርባት እምነታችን ናት። እኔ ባለማተብ ኦርቶዶክስ ተዋሕዶ ነኝ። እናንተስ? ኦርቶዶክስ ተዋሕዶና የማንቸስተር ደጋፊ ካልሆነች አላገባት። የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከሥራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሲያን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። ወንድማችን አሉላ እንግዲህ በስፖርት ጋዜጠኝነት ላይ የምታውቁት ወንድማችን አሉላ ኦርቶዶክሳዊ የሆነችን ሴት ነው ማግባት የምንፈልገው በማለቱ ብቻ ሌላ የሌሎችን እምነት የሚያጠላሉ ነገሮችን ሳይናገር ኢቨን የራሱን እምነት በሌላ አይነት ወይ በመስበክ አይነት እንኳን መንገድ ሳይናገር ስለ ግል ኦፒኒየኑ ተጠይቆ የትርታ ኤፍኤም አይደል ትርታ ኤፍኤም ምናምን ነገር ላይ ነው የሚሰራው። ብዙ ስለማልከታተል ነው እና የግል ኦፒኒየኑን የተጠየቀው ምን አይነት ሴት ነው የምታገባው ሲባል የማንቸስተር ደጋፊ የሆነችን ሴትንና ኦርቶዶክሳዊ የሆነች ሴት ካልሆነች አላገባም የሚል ግላው የሆነ ፈቃዱን ነው የመለሰው። እና በዚህ አጋጣሚ ማለት የምንፈልገው የትርታ ኤፍኤም ስፔሻሊ የሥራ አመራር የሆናችሁ ሰዎች ወንድማችን አሉላ እኛ ሌላ ምንም አይነት በሥራ ገበታው ላይ ችግር እንዲፈጠርበት አንፈልግም። ሌሎች በስራው ላይ ባሉ ጉዳዮች ላይ ብዙ እኛ ጣልቃ የመግባት ፍላጎትም መብቱም የለንም። ነገር ግን የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከሥራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሲያን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። በዚህ ጉዳይ ላይ አሉላን ከስራ ማስወጣት ማለት በነገራችን ላይ የስናት ፐርሰናል ጉዳይ ለኦርቶዶክስ ቤተክርስቲያን ያላችሁን ንቀትና ያላችሁን ዲስሪስፔክት ነው በአደባባይ ገልጣችሁ እያሳያችሁ ያላችሁት እና እንዲህ አይነቱ ነገር በስነ ስርዓት ሊያዝ የሚገባ ነው። ወንድማችን አሉላ እኔ ብዙ ስፖርት ተከታታይ አይደለሁኝም የኔ ተወዳጆች፣ ብዙ ስፖርት አልከታተልም። ነገር ግን በሚሰራበት ቦታ አያችሁ የኛ ነገር በሚሰራበት ቦታ ላይ የስፖርት ጋዜጠኛ ነው እና ፐርሰናል የሆነ ጉዳይ ነው የተጠየቀው። ስለ ፐርሰናል ጉዳይ ደግሞ ፐርሰናል በሆነ ወይ ስለ ራሱ አስተሳሰብ የመመለስ መብት አለው። የመመለስ መብት አለው ስንል የሌሎችን እምነት ዲስከሬጅ ደግሞ ማድረግ ይችላል እያልንም አይደለም። እንኳን እርሱ በጋዜጠኝነት ሙያ ያለው ይቀርና እኛ በአውደ ምሕረት ላይ ቆመን የምናገለግል ሰባኪያን እንኳን የሌሎችን እምነት ማጠልሸትና ማጥላላት መብታችን አይደለም። ኦኬ፣ ያለንባት ሀገር የብዙሃን ሀገር ናት። ስለዚህ በተቻለ አቅም የተናገራቸውን ነገሮች ከፖዚቲቭ አንግል ተረድታችሁ ወንድማችን አሉላ ወደ ስራ ገበታው እንዲመለስ በክርስቶስ ፍቅር በትህትና እንጠይቃለን። ካልሆነ ግን አሉላ በስራ ገበታው እንዳይገኝ ባደረጋችሁ ቁጥር እያሳያችሁ ያላችሁት ለኦርቶዶክሳዊ አማኞች ያላችሁን ንቀት ነው። በዚህ አጋጣሚ ኦርቶዶክስ የሆናችሁት ወንድሞች አይኖቻችሁ አሁን ያልተገለጡ መቼም አይገለጡ። እንዲህ አይነቱ ጉዳይ በነገራችን ላይ የማንም ጉዳይ አይደለም። በዚህ ጉዳይ ላይ ፕሮቴስታንት የሆነ ሰው ሐሳብ መስጠት አይችልም፣ ሙስሊም የሆነ ሰው ሐሳብ መስጠት አይችልም፣ ካቶሊክ የሆነ ሰው ሐሳብ መስጠት አይችልም። ይሄ የኦርቶዶክሲያን ጉዳይ ነው። ወንድማችን አሉላ ከስራ ቦታው የተባረረው ኦርቶዶክስ የሆነች ሴት ካልሆነች በስተቀር አላገባም በማለቱ ነው። ኦኬ፣ የኦርቶዶክስ ቤተክርስቲያንን ስም በመጥራቱ ብቻ ነው። ስለዚህ ይሄ ጉዳይ የኛ ባለማተቦች ጉዳይ ነው። ሌሎች እምነታችን ተነክቶብናል ሲሉ በተለያዩ ድርጅቶች ላይ በተለያዩ ካምፓኒዎች ላይ የራሳቸውን የሆነ መንፈሳዊ የሆነ እርምጃ እንደሚወስዱ ሁሉ እኛም ደግሞ የዚህ ቅዱስ ቤተክርስቲያን ልጆች ከወንድማችን አሉላ ጎን መሆናችንን ልናሳውቅ እንወዳለን። በእንደዚህ አይነት ነገር ድርድር የለም። የልጁ የተናገረውን ሰማው፣ ከዛ የደረሰበትን የተጻፈውን ደብዳቤ ያነበብኩት ፌር አይደለም። ስለዚህ መቆም ያለብኝ ከወንድሜ ጋር ነው።
ስህተት ቢሰራ ግን እቃወመዋለሁ። ለምሳሌ ኦርቶዶክስ ያልሆነች ሴት እንዳታገቡ አድማጮች ቢል ተጽዕኖ እያሳደረ ነው። ትክክል አይደለም። አነሳሽ ነገሮች እየተናገረ ነው። ስለዚህ ልክ አይደለም እላለሁ። ልክ ካልሆነ ልክ አይደለም እላለሁ። ግን የራሱን እምነት ለተጠየቀው ጥያቄ ምላሽ ሰጥቶ ከዛን ለምንድነው እሱ የራስን ስሜት የምትገልጸው የሚባል ከሆነ ልክ አይደለም። ምክንያቱም የራሱን ስሜት ገሎ ማንነቱን ገሎ ሮቦት ሆኖ አይደለም ወደ ጋዜጠኝነት የመጣው አይደለም። ሚዲያ ላይ የቀረበው የተሰማውን ያነበበውን የተረዳውን ስለ ኳሱም ቢሆን የሚተነትነው እኮ እሱ አንብቦ መረጃ ሰብስቦ በተረዳው መልኩ ነው። እንዲህ እኮ ነው እያለ ነው። ከዛ ሞጋች ይኖራል። ያ ነው ሚዲያውን መቼ የሚያዘው አይደለ? አድማጩን ተመልካቹን የሚይዘው ያ ነው። ልክ ግን ስለ ክርስትናው ሲናገር ስለሚያገባት ሴት ሲናገር ቀይ መስመር ከሆነ ይሄ ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። ወንድማችን አሉላን ማስመልሱት ከሆነ ችግር የለውም። እኛም ቻሌንጅ እንጀምርና እሱን ማስመልሱት ከሆነ በፊትም ትርታ ኤፍኤሙን ማንንም አያውቀውም። ከዚህም በኋላ ደግሞ ማንም የሚያውቁ ሰዎች ራሱ ማዳመጥ እንዲያቆሙ እናደርጋለን። በቃ ከባድ ነገር አይደለም። ኦርቶዶክስ ነው ማግባት የምፈልገው የዩናይትድ ደጋፊ የሆነች ብሎ መናገሩ ምንድነው ኃጢያቱ ነው? ያው ስፔሻሊ ኦርቶዶክስ ነው ማግባት የምፈልገው ማለት ላይ እንደሆነ ግልጽ ነው። ጥላቻቸው እዛ ላይ እንደሆነ ግልጽ ነው። ችግራቸው እዛ ላይ እንደሆነ ለምን የዩናይትድ ደጋፊ ነው ማግባት የምፈልገው ስላለ ከስራ ላይ ያባሩት እንደማይችሉ ግልጽ ነው። እና ምንድነው ለምንድነው ማብራሪያ የሰጠ ራሱ ያሉት መጀመሪያው ለምን ተባለ ነው። እና ፌር አይደለም። በቃ ምንም እኮ ፌር አይደለም። ይሄ በቃ ይሄ አይን ፍጥጥ ጥርስ ግጥጥ እንደሚባለው በቃ ዝም ብሎ ሰውን አቢዩዝ የማድረግ ነገር ነው። ሰውን አቢዩዝ የማድረግ ነገር ነው። በቃ ምንም እና ትርታ ኤፍኤም እንግዲህ ወንድማችን አሉላን ማስመልሱት ከሆነ ችግር የለውም። እኛም ቻሌንጅ እንጀምርና እሱንም ማስመልሱት ከሆነ በፊትም ትርታ ኤፍኤሙን ማንንም አያውቀውም። ከዚህም በኋላ ደግሞ ማንም የሚያውቁት ሰዎች ራሱ ማዳመጥ እንዲያቆሙ እናደርጋለን። በቃ ከባድ ነገር አይደለም። ኦኬ በቃ ይሄ በጣም ቀላል ነገር ነው። ኤፍኤማችሁ ማንንም አያውቀውም ሲጀመር በእነሱ ምክንያት ራሱ ያወቅ ነው በእነ አሉላ ምክንያት። ከዚህም በኋላ ደግሞ ማንንም ሰው እንዳያዳምጡ ማድረግ ቀላል ነው። ምን እኮ የተወሰኑ ቪዲዮዎች መስራት ነው፣ ከባድ ነገር አይደለም። እና ብትከበሩ መልካም ነው። እግዚአብሔር በሚያውቀው ብትከበሩ መልካም ነው። እንደው ጥላቻ ቢኖርባችሁም ራሱ አራዳ ሁኑ እንጂ ሰው እኮ ጥላቻውን እኮ በተለያየ መንገድ ያራምዳል፣ በሙድ ያራምዳል እኮ ጥላቻችሁን የሆነ እንዲህ ሐላል በሆነ መልኩ ጥላቻ ክርስቲያኖች ላይ ማሳየት በጣም this is unfair እና ሀገር ላይ እንደዚህ አይነት ነገር እንትን አልተባለም እንጂ ማለት ነው። ዮባ እንደዚህ አይነት ዳሜጅ ሲደርስ ማለት ነው በሌላው ሀገር ለፍኮርስ አሁን ያለንበትን ሁኔታ ስለምናቅ ነው እንጂ የሞራል ካሳ ሁላ የሚባል ነገር አለ። ታውቃለህ? የሞራል ካሳ የሚባል ነገር አለ። ባይዘው እንኳን አሁን የትርታ ኤፍኤም ምንድነው አሉላን ይቅርታ ጠይቆ ይመልሰዋል አይደለም? በውጭው ዓለም ላይ የሞራል ካሳ የሚባል ነገር አለ። ለደረሰበት ጭንቅላቱ ላይ ለደረሰበት ዳሜጅ ራሱ የሞራል ካሳ ይከፈላል። ለምን ይሄ ልጅ ያው እቅዳቸው እነሱ እንደዛ ነው፣ በሃይማኖቱ እንዲሸማቀቅ። ከዚህ በኋላ እንግዲህ ሲመልሱትም ካሁን በኋላ ስለ ሃይማኖቱ ተሳስቶ እዛ ሚዲያ ላይ ስለ ኦርቶዶክስ ቤተክርስቲያንም ሆነ ስለ ኦርቶዶክስ ሃይማኖት እንዳያወራ ነው ሐሳባቸውና ይሄ ኢቭኑላ የሞራል ካሳውላ ተከፍሎት ነው እዚህ ሀገር ላይ ያለው ንግ ባለ ያው እዚህ ሀገር ላይ በእርግጥ ከማወቀር አንፃር ብዙ ችግሮች ስላሉ ዝም ማለቱ የሚሻለው እንደዚህ አይነት ነገር ኤክስፔክት ባናደርግምና ግን እስቲ ነገር ሁሉ ለበጎ ነው እንደተባለው ነገር ሁሉ ለበጎ ነው። ወንድማችንን እግዚአብሔር ያበርታው፣ እግዚአብሔር ይርዳው። ጋይስ ሁላችሁም እንግዲህ ከዚህ በኋላ ወንድማችን አሉላ የሚለቃቸውን ቪዲዮዎች ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። በምንም ጉዳይ የሚለቃቸው ነገሮች ሰዎች ጋር እንዲደርሱ። ከዛ በኋላ እንግዲህ ሁኔታውን እንከታተልና ይሄ ነገር ወዴት ነው የሚሄደው የሚለውን ነገር እንከታተልና ኦኬ ይሄ ነገር ወዴት ነው የሚሄደው የሚለውን እንከታተልና እንደተባለው ሁላችንም ባለን ፕላትፎርም መጀመሪያ ያለብንን ቻሌንጅ 2 ቻሌንጅ ነው የሚለው። ቀደም እንደተባለው ዩቲዩብ አለው የሚል ኮሜንት ላይ ያያየው ነው 11000 ምናምን ሰብስክራይበር ያለው እሱን በደንብ ከፍ እንዲል ሁላችንም ዩቲዩብን ሰብስክራይብ እንድናደርግ የሚለቃቸው ነገሮች እንዲከታተል ማድረግ። ሁለተኛ ደግሞ ትርታ ኤፍኤም የሚባለውን ሙሉ ለሙሉ ሰዎች እንዳያዳምጡ ሁላችንም ቪዲዮ መስራት፣ ሁላችንም ኦርቶዶክሳዊ የሆነ ሰው ያንን ኤፍኤም ጭራሽ እንዳይሰማ ማለት ነው። በቃ መሆን ያለበት እንደዛ ነው። ክርስትናው ባይዘው እውነት ለማውራት ቅዱስ ጳውሎስ ሲናገር ከሰዎች ጋር ሁሉ በሰላምና በፍቅር ኑሩ ነው የሚለው። ግን አንዳንዴ ከሰዎች ጋር በሰላም ስትኖሩ ምን ስትሉ በፍቅርና በሰላም ስትኖሩ ሰዎች በቃ አላዋቂ አድርገው ያስቧቸዋል። ምንም አቅም የሌላችሁ ምንም ማድረግ እንደማይቻል አድርገው ስለሚያስቧቸው አንዳንዴ ደግሞ እንደዚህ አይነት እርምጃ ደግሞ መውሰድ ያስፈልጋል። ትንሽ እንዲደነግጡ ማለት ነው።